አሰላሙ አለይኩም ወረህመቱላሂ ወበረካቱሁ ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ዛሬ ወላሂ ያላችሁ የመጣሁት ነገር ማለት ነው በጣም የሚያስደነግጥና ራሳችን ጋር እንድንሆን የሚያደርግ ነገር ነው። ለሐውለ ወላ ቁወተ ኢላ ቢላህ። እዚህ ጋር የምታዩት አሳ ወይንም ሌላ ነገር አይደለም። እዚህ ቦታ የምታዩቸው የሚፍለከለኩ ነገሮች ባህሩ ውስጥ ምናምን ብቻ በጣም የሚያስፈራና የሚያስደነግጥ ነገር ነው። እንደዚህ አይነት ነገር በነገራችሁ ላይ በቁርአን ተጠቅሷል። እንደዚህ አይነት ክስተቶች እንደሚከሰቱ ማለት ነው። እና ሀገሪቱ በመርዛማ እባብ ተጥለቅልቃለች ማለት ነው። ይቺ ሀገር የት ናት? ሲን የሚባል ሀገር ነው። መርዛማ እባቦችን የሚያረባ የእባብ እርባታ እንትን ካምፕ ነበረ ማለት ነው። በአደገኛ ጎርፍ ምክንያት እንደምታዩቸው እባቦቹ ተከየሉ። ጎርፍ ውስጥ ውሃ ውስጥ እንደምታዩቸው ናቸው ማለት ነው። እና በአደገኛ ጎርፍ ምክንያት እነዚህ እባቦች የሚረቡበት አካባቢ ይደረመሳል ማለት ነው። ጎርፍ ይዞት ይሄዳል። ጎርፍ ይዞት ሲሄድ ከ900 በላይ የሚሆኑ መርዛማ እባቦች ማለት ነው። መርዛማ እባቦች ከተማይቱ ተጥለቅልቃለች ማለት ነው። እና ወላሂ ላዚም እኔ በጣም ሱብሃንአላህ ህው ይሄንን ጉድ ማለት ነው የሚታየው። ይሄ ሌላ ነገር እንዳይመስላችሁ እባብ ነው። ቁጥራችሁ የታወቀ ያኔ 900 የተባለው ግን ከዛ በላይ ናቸው ነው የተባለው። ምክንያቱም የተለያዩ የእባብ ማርቢያ ቦታዎች ስለሆኑ አዑዙ ቢላሂ ሚነ ሸይጧን ረጂም ወላሂ ላዚም። እና እኔ ይገርመኛል አንዳንድ ሀገሮች እባብ በነገራችን ላይ እኛ ኢትዮጵያኖች ዘንድ በጣም የተፈራና አደገኛ ነገር ነው። በጣም ነው ሰው የሚፈራው እባብ ማለት ነው። በተለይ እንደዚህ ትላልቅ እባቦች ሰው ይፈራል። እንደ ዘንዱ አይነት ነገር ከተገኘ መገደል እንኳን የለበትም እኛ ሀገር ማለት ነው። እና ግን የተለያየ አረቡ ዓለም ራሱ እባብን ማለት ነው እኔ እንጃ እንደ ማጌጫ ነገር ይጠቀሙታል። ተከየሉ እኔ ለምን እንዲሁ አላውቅም። አውዝ ቢላ ወላሂ ላዚም። እስኪ እንዲሁ እናንተ እኔ በህይወቴ እዚች ምድር ላይ ካሉ ነገሮች የምፈራቸው ነገር ቢኖር አንደኛ እባብ፣ ሁለተኛ ጎርፍ ነው። እባብ እኔ በጣም ነው የምፈራው። የእናንተን አላውቅም። እና የተለያየ አረብ ሀገር ራሱ አሁን ላይ በነገራችን ላይ ለማዳ እባቦችን የሚረባበት ቤት አሉ። እና ቲክታክ ላይ በላይ ሁልጊዜ የሆነች የኦሮሞ ልጅ አለች እና ሁልጊዜ ታሳያለች የምትሰራውን ስራ የምትሰራው የእባብ ቤት ውስጥ ነው። የእባቡ አይነት ቢስሚላሂ ራህማን ራሂም። እኔ የምለው ምንድነው ጥቅሙ? እባብ ይጠቅማል? ጥቅም አለው እንደ ቤተሰብ ማለት እባብ የሚያረቡ ሰዎች አሁን ለእባብ ቀለብ ራሱ የሚያወጡት ወጭ ሕክምና ይሰጣቸዋል፣ ሰራተኛ ይቀጠርላቸዋል ለእባብ ማለት ነው። እና እኔ ምንም አልገባኝም። ምንድን እያደረጉት ነው? አርብተው ምን እያደረጉት ነው? እንደዚህ አይነት አስፈሪና አስደንጋጭ ነገር እንስሳዎችን እኛ በሀገራችን የሚረቡ ለማዳ እንስሳዎች በግ፣ ፍየል እንደዚህ አይነት የተለያዩ ከብቶች ምናምን ለማዳ እንስሳ እነዚህ ናቸው። በተለያዩ ሀገር ደግሞ በአረቡ ዓለምም ለማዳ እንስሳ አድርገው የሚያረጉት ምንድነው? እባብን ማለት ነው። ቤት ውስጥ አድርገው እባብን ያረባሉ። ሱብሃንአላህ ያ ረቢ ይገርማል። አንዳንድ ቦታ ሄዳችሁ ከሆነ የሆነ ቦታ እኔ አይቼ ማለት ነው ጧኢፍ ነው ወደዛ ሀገር ራሱ በቃ የተለያየ ቦታ ሲጀመር መዝናኛ ቦታ የሄዳችሁ ከአረቦቻችሁ ጋር ካያችሁ ማለት ነው የእባብ አይነት የእባብ መዓት ቢስሚላ አይታችሁ ታውቃላችሁ? እኔ ስላየሁኝ ነው እዚህ ሀገር ማለት ነው ሳውዲ አረቢያ ላይ የተለያዩ መዝናኛ ቦታ ሀዲቃ ማለት ነው ሀዲቃ ልበላችሁ እንግዲህ እንስሶች የሚረቡበት ቦታ ስትሄዱ ይሄ ጅብ፣ ነብር፣ አንበሳ፣ ቀበሮ፣ ጦጣ፣ ዝንጀሮ እነዚህ ችግር የለውም ማለት ነው። ሀገራችንም የምናውቃቸው ነገሮች ስለሆኑ ማፊ ሙሽኪላ። እባብ ማለት ነው እባብ የእባብ መዓት እንዴት እንደሚያረቡ እዚህ ሀገር ላይ ራሱ አረብ ሀገር ላይ እነዛን የሚንከባከብ እንግዲህ ሰራተኛ አለ ምናምን እና በጣም የሚገርምና የሚደንቅ ነገር ተአምር ነው። ሰው እባብ ያ ረቢ አላህ እንዲሁ ከእንደዚህ አይነት ነገር በዱንያም በአኺራ የሚጠብቀን ማለት ነው። እና በጣም ነው የሚገርመው። እና ሰው እባብን እንዴት ነው ከቤቱ አስገብቶ ለማዳ እንስሳ አድርጎ የሚያረባው ማለት ነው። ግን ለማዳ እባቦች ሰውን እንደ አይጎዱም፣ ያኔ መርዛቸውን ያወጡታል ምናምን፣ ስለዚህ ሰውን አይጎዱም። ግን እነዚህ እባቦች የተባለው በቃ ከተማይቱ አሁን ላይ በጣም በየሀገሩ የእርዳታ ጥሪ እያቀረቡ ነው። ለምን? እባቦቹ መርዛማ እባብ ናቸው። ሰው ካገኙ ይነድፋሉ። ስለዚህ ሰው የመጨረስ አቅም አላቸው። 900 እባብ ማለት በጣም ቀላል አይደለም። ከዛ በላይ ነው የተባለው ግን እየተሰራጨ ያለው በተለያየ እንትን ከ900 በላይ እባቦች እነዚህ መርዛማ እባቦች እንግዲህ ጎርፍ እየወሰዳችሁ በየት እየተሰራጩ እንዳለ ታውቃላችሁ። እና ሰው እየነደፉ የሰውን ሕይወት ከማጥፋት ደረጃ የሚያደርሱ ናቸው። ለምን? መርዛማ ስለሆኑ ማለት ነው። እና በጣም የሚገርምና የሚደንቅ ነገር ነው
አላህ ከእንደዚህ አይነት ነገር ይጠብቀን እላችኋለሁ። ሀገራችን እባብን ይዞ ማርባት ይቅርና ስናይ ራሱ ያ አላህ እሱ በሄደበት እኮ ድጋሚ አንሄድም። ወላሂ ላዚም የገጠር ልጆች የገጠር ልጆች ማለት ነው ታስታውሳላችሁ? እኔ የሆነ ቀን ትምህርት ቤት የሆነ ረጅም ዓመታት ከጓደኞች ጋር ምናምን ነበርና ትምህርት የምንሄደው ማለት ነው። ሩቅ ነው ታውቃላችሁ፣ የገጠር ትምህርት ቤት በጣም ሩቅ ነው። የአንድ ሰዓት የሁለት ሰዓት መንገድ ሄደን ነው የምንማረው እና ከዛ የሆነ ጊዜ የሆነ አመት በቃ ሁሉም ጓደኞች ትምህርት አቋርጠው እኔ ነኝ ብቻዬን የምማረው የማታ ብቻዬን። ከአንድ ሀገር አንዲት ልጅ አለች፣ ከአንድ ሀገር እኔ ተቀየሉ። የኛ ሀገር እኮ በጣም የሚገርም ነው። እና እሷን ብቻዋን ነው የምትሄደው፣ እኔም ብቻዬን ነው የምሄደው። የተለያየ ሀገር ነው ያለ ነው እና ከትምህርት ቤት ስመለስ የማታ ታውቃላችሁ ተለቅን ማለት ነው። ከዛ ዲያገት አለ ጫካ ምናምን መንገድ ስሄድ ትልቅ እየባብ አገኘሁ ከመንገዱ። ያ አላህ ሲያስፈራ እንዴ! ከዛች ቀን በኋላ ማለት ነው ትምህርት አልሄድም ማለት ነው። በቃ እዛው ታስሮ የሚጠብቀኝ ነው የሚመስለኝ እና እባብ የምፈራው የዚህን ያህል ነው። በቃ የሆነ ነገር አንድ ቦታ ካየሁኝ እዛው ቦታ የሚንቀሳቀስ አይመስለኝም። በተለይ እንደ እባብ አይነት ነገሮች በጣም ነው የምፈራው እና ሱብሃን አላህ አላህ ይጠብቀን ከእንደዚህ አይነት ነገሮች እላችኋለሁ ውዶቼ። አላህ በዚች ምድር ላይ ለምትከሰተው ድንገተኛ እያንዳንዷ ነገር በተለያዩ ሀዲሶች በቁርአን በቃ አስቀምጦልናል ማለት ነው። እና ይህንን ክስተት ሳይ ምን ትዝ አለኝ መሰላችሁ? አልቁርአን ላይ ሱረቱል አዕራፍ ቁጥር 133 ላይ ምን ይላል መሰላችሁ? ፈአርሰልና ዐለይሂም ጡፋነ ወልጀራደ ወልቁመለ ወደፋዲዐ ወደመ አያቲን ሙፈሰላት ፈስተክበሩ ወካኑ ቀውመን ሙጅሪሚን ይላል። ይህ የቁርአን አያ እንግዲህ ሲፈሰር እንግዲህ እዚህ ጋር ያው እንደምታዩት ነው። በአረበኛውም በአማርኛውም ወዲያውም የውሃን ማጥለቅለቅ አንበጣንም፣ ነቀዝንም፣ እንቁራሪቶችንም፣ ደምንም የተለያዩ ተአምራት ሲሆኑ በእነሱ ላይ ላክን ኩሩም ተንኮለኞችንም ህዝቦች ነበሩ ይላል። ሱብሃንአላህ። እና እንደዚህ አይነት ድንገተኛ ነገር አላህ ይጠብቀና ሀገራችንንም አላህ ሰላም ያደርግልን። ወላሂ በጣም ነው የሚገርመው ማለት ነው። እና ውዶች ይህንን ይመስላል የዛሬው ቪዲዮ። ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ እላችኋለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።